ውድ የተዋህዶ ልጆች ትናንትና በተነጋገርነው መሰረት ቻሌንጅ ጀምረናል። ይሄ ምንድነው? ሱሪ ማቃጠል ወይም ደግሞ መቅደድ ነው። እኔ ይሄ ብዙ አመት ሆኖታል ሱሪ ለብሼው አላቅም። ይሄው እንደምታዩት አዲስ ነው፣ ድንግልና ምላችሁ ለብሼው አላቅም። ግን ለምን እንደሆነ አስቀምጫለሁ እና እቀደዋለሁ ማለት ነው። ከዚህ በኋላ ሱሪ ማየትም ሆነ ምንም ማለት አልፈልግም። ስለዚህ ውድ የተዋህዶ እምነት ተከታዮች በሙሉ ሁላችሁ ማለት ነው ሱሪ መቅደድ አለባችሁ። በቃ እስከመቼ ነው እኛ በኃጢያት የምንታሰረው? ውድ ሴቶችዬ በተለይ ማለት ነው ማቆም አለባችሁ። እሺ ይሄ ለኛ ለክርስቲያኖች አልተፈቀደም። በቃ ለሌሎች መማሪያ እንዲሆናችሁ ነው። ብዙ አመት ሆኖኛል። ለትንሽ ጊዜ ለብሼ ነበር፣ ግን እግዚአብሔር ይመስገን ጠርቶኛል። ይሄው እንደምታዩት ቀድጄዋለሁ ማለት ነው። አያስፈልግም። ይህ ለክርስቲያን አልተፈቀደም። ስለዚህ ሁላችንም በቀሚስ እንዋብ ማለት ነው። ለሰዎች ራስ መስጠት አይቻልም ሱሪ፣ ምክንያቱም እኛ የጠላነውን ነገር ልበሱ እያልናቸው ስለሆነ ሱሪን ማቃጠልና መቅደድ ነው። በቃ አለቀ። እንደምታዩት ተቀዷል። ብዙ መቀስ አልቀደደልኝም፣ ግን ውድ የተዋህዶ እምነት ተከታዮች በሙሉ ይሄን ሱሪ ቆሻሻ የሆነ ሱሪ ማለት ነው መጣል አለባችሁ። እኛ ለሴት ልጅ የተፈቀደልን ቀሚስ ነው። በቀሚስ እንዋብ። ይሁንያው ቀሚስ ስለለበስ ምን ጎደለብኝ? እግዚአብሔርን ነው የምላችሁ። ሱሪ የሚባል ነገር ያላችሁ ውድ የተዋህዶ ልጆች እባካችሁ ቀዳችሁ ጣሉ፣ ከቤታችሁ አውጡ። መናፍስትን የምታስገቡት በራሳችሁ ጊዜ እራሳችሁ ናችሁ። ስለዚህ በቀሚስ እንዋብ። ይሄንን ቻሌንጅ ተቀላቀሉ። ሰላም እግዚአብሔር ከኔም ከናንተም ጋር ይሁን። ወዳችኋለሁ። ውድ የተዋህዶ ልጆች ትናንትና በተነጋገርነው መሰረት ቻሌንጅ ጀምረናል። ይሄ ምንድነው? ሱሪ ማቃጠል ወይም ደግሞ መቅደድ ነው። እኔ ይሄ ብዙ አመት ሆኖታል ሱሪ ለብሼው አላቅም። ይሄው እንደምታዩት አዲስ ነው፣ ድንግልና ምላችሁ ለብሼው አላቅም። ግን ለምን እንደሆነ አስቀምጫለሁ እና እቀደዋለሁ ማለት ነው። ከዚህ በኋላ ሱሪ ማየትም ሆነ ምንም ማለት አልፈልግም። ስለዚህ ውድ የተዋህዶ እምነት ተከታዮች በሙሉ ሁላችሁ ማለት ነው ሱሪ መቅደድ አለባችሁ። በቃ እስከመቼ ነው እኛ በኃጢያት የምንታሰረው? ውድ ሴቶችዬ በተለይ ማለት ነው ማቆም አለባችሁ። እሺ ይሄ ለኛ ለክርስቲያኖች አልተፈቀደም። በቃ ለሌሎች መማሪያ እንዲሆናችሁ ነው። ብዙ አመት ሆኖኛል። ለትንሽ ጊዜ ለብሼ ነበር፣ ግን እግዚአብሔር ይመስገን ጠርቶኛል። ይሄው እንደምታዩት ቀድጄዋለሁ ማለት ነው። አያስፈልግም። ይህ ለክርስቲያን አልተፈቀደም። ስለዚህ ሁላችንም በቀሚስ እንዋብ ማለት ነው። ለሰዎች ራስ መስጠት አይቻልም ሱሪ፣ ምክንያቱም እኛ የጠላነውን ነገር ልበሱ እያልናቸው ስለሆነ ሱሪን ማቃጠልና መቅደድ ነው። በቃ አለቀ። እንደምታዩት ተቀዷል። ብዙ መቀስ አልቀደደልኝም፣ ግን ውድ የተዋህዶ እምነት ተከታዮች በሙሉ ይሄን ሱሪ ቆሻሻ የሆነ ሱሪ ማለት ነው መጣል አለባችሁ። እኛ ለሴት ልጅ የተፈቀደልን ቀሚስ ነው። በቀሚስ እንዋብ። ይሁንያው ቀሚስ ስለለበስ ምን ጎደለብኝ? እግዚአብሔርን ነው የምላችሁ። ሱሪ የሚባል ነገር ያላችሁ ውድ የተዋህዶ ልጆች እባካችሁ ቀዳችሁ ጣሉ፣ ከቤታችሁ አውጡ። መናፍስትን የምታስገቡት በራሳችሁ ጊዜ እራሳችሁ ናችሁ። ስለዚህ በቀሚስ እንዋብ። ይሄንን ቻሌንጅ ተቀላቀሉ። ሰላም እግዚአብሔር ከኔም ከናንተ